መንገድ ላይ ተኝቶ እየተፈራገጠ ያለቅሳል። አጠገቡት አንዲት ልጅ ቆማ አብራው እያለቀሰች ትመለከቷለች። አስቸኳይ የሥራ ጉዳይ ገጥሞኝ ነበር ወደዛ አካባቢ ሄድኩት። ይህንን ነገር ሳይ ታዲያ ወደ እነሱ ስጠጋ ከፊት ለፊቴ ሁለት ልጆች እየመጡ ነበር። ተሰብስበን መጠየቅ ጀመር። ምን ሆኖ ነው ስል ጠየቅኳት። ልጅቷም አይ ከክፍለ ሀገር እናቱ እንዳረፈች ተነግሮት ነው እንደሚያለቅሰው አለች። በሁኔታው ስላዘንኩ ታዲያ ለምን ወደ ክፍለ ሀገር አትልኩትም አልኳት። ልጅቷም አይ ወንድምየው የአየር ትኬት እንዲቆርጥልን ፈልገን ነበር ግን ስልኬ ባትሪ ዘግቷል አለችኝ። በሁኔታው ስላዘንኩኝ የስልኬን ፓተርን ከፍቼ እንድትደውል ሰጠዋት። እሷ ቁጥሩን መነካካት ስትጀምር እነዛ ሁለት ሰዎች እናንሰውና ጥላ ላይ እናድርገው አሉኝ። እኔም በሐሳቡ ተስማምቼ ልጁን ለማንሳት መታገል ጀመርን። ልጁ በጣም እያለቀሰ ይታገለን ጀመር። እንደምንም ብለን አንስተን ጥላ ላይ ካደረግነው በኋላ ቀና ስል ልጅቷ አይለችም። በሁኔታው ተደናግጬ ልጆቹን ብጠይቃቸውም እንዳላዩት ነገሩኝ። የሮጥኩኝ ወደዛ አካባቢ ብፈልጋት ልጅቷ ሰማይ ትግባ ምድር የት እንደገባች ጠፋኝ። ያኔ ታዲያ ሿሿ እንደሆነ ገባኝ። በፍጥነት ወደሚያለቅሰው ልጅ ሮጬ ብጠጋም ልጆቹም እሱም የሉም። ውድ ኢትዮጵያውያን የዝርፊያ ወንጀል ከቀን ወደ ቀን እየተባባሰ መጥቷልና ራሳችሁን ጠብቁ። ይሄ ቪዲዮ ለሌሎችም መማሪያ እንዲሆናቸው ሼር አድርጉላቸው። ቤቱንም ላይክ ፎሎ በማድረግ አበረታቱኝ። ሰናይ ቀን